ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ዛሬ እንግዲህ ምንድን ነው የሚባለው? እንግዲህ የልጃችን ልደት ነው ማለት ነው። ያው ልደት አይከበርም፣ ግን አንዳንድ ያለ አይደል ለማስታወስ ዝም ብለን እንደዚህ ቀለል ባለ ነገር ልጆችን ለማስደሰት ማለት ነው እና አብረን እንግዲህ እንኳን ተወለደሽ ብለናል። ኑራላ እላችኋለሁ። እንግዲህ ቀለል አድርገን እንደዛ አድርገን ቡና አፍልተናል ማለት ነው እላችኋለሁ። እንግዲህ እንኳን ተወለደሽ በሏት። ውድ ቤተሰቦቻችን፣ የምትወዱን የምታከብሩን እንኳን ተወለደሽ እያላችሁ ላይክ፣ ሰብስክራይብ፣ ሼር አድርጉ። እናምርም ያው እንደዚህ ቀለል ያለ ዲኮር በዚህ መልኩ ማለት ነው እና ውድ ቤተሰቦቻችን ዛሬ የልጃችን ልደት ነው ማለት ነው እና ምን ትላለህ አባትየው? መልስ የለም? የምታስተላልፈው የለም? ገጸጥ መልእክት የለህም? እንኳን ተወለድሽልን አትልም? የላ እና ቤተሰብ ይሄን ይመስላል ማለት ነው። እና እንግዲህ የዛሬ ቪዲዮአችን ይሄንን ይመስላል ማለት ነው። አይ ካንተ ወለድሽ እያላችሁ እና እንግዲህ የዛሬው ቪዲዮ ያው ደስ ብሎኛል። እንግዲህ ደግሞ ሁሌም ከአመት አመት ይመላለስባት እያላችሁ ያምራል። ይህን ይመስላል። አያችሁ ዳባችንም ማሻላ ለብሶ እንዳትሆን ቆንጅዬ ነው። ይህን ይመስላል እና ማሻላ ነው አይደል? ሀባይብ ገልቦቼ እና እንግዲህ ዛሬ ደስ ብሎናል። ደስ ይበላችሁ። ኑራላ እንኳንም ተወለድሽልን ብለናል። እና እኛ እንግዲህ ቀለል አድርገን በዚህ መልኩ ዲኮር ሰርተንላታል። ያው እንግዲህ ኬክ አልጠለብንም። ኢንሻአላህ መረታኔ መረታኔ ሰዊ ኬካ ያምራላ። እና እንደዚህ
በጣም የሚያምር ኦሆ እና እንግዲህ እንኳን ተወለድሽ ብለናል ኑራላ። እንግዲህ ደግሞ ከአመት ደግሞ ሰርግሽን የምንበላ ያድርገን ኢንሻአላህ። አትضحك ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ዛሬ እንግዲህ ምንድነው የሚባለው እንግዲህ የልጃችን ልደት ነው ማለት ነው። ያው ልደት አይከበርም፣ ግን አንዳንድ ያለ አይደል ለማስታወስ ዝም ብለን እንደዚህ ቀለል ባለ ነገር ልጆችን ለማስደሰት ማለት ነው። እና አብረን እንግዲህ እንኳን ተወለደሽ ብለናል ኑራላ እላችኋለሁ። እንግዲህ ቀለል አድርገን እንደዛ አድርገን ቡና አፍልተናል ማለት ነው እላችኋለሁ። እንግዲህ እንኳን ተወለደሽ በሏት ውድ ቤተሰቦቻችን፣ የምትወዱን የምታከብሩን እንኳን ተወለደሽ እያላችሁ ላይክ፣ ሰብስክራይብ፣ ሼር አድርጉ። እናምርም ያው እንደዚህ ቀለል ያለ ዲኮር በዚህ መልኩ ማለት ነው። እና ውድ ቤተሰቦቻችን ዛሬ የልጃችን ልደት ነው ማለት ነው። እና ምን ትላለህ አባትየው? መልስ የለም፣ የምታስተላልፈው የለም፣ ገጸጥ መልእክት የለህም? እንኳን ተወለድሽልን አትልም? የላ እና ቤተሰብ ይሄን ይመስላል ማለት ነው። እና እንግዲህ የዛሬ ቪዲዮአችን ይሄንን ይመስላል ማለት ነው። አይ ከአንተ ወለድሽ እያላችሁ እና እንግዲህ የዛሬው ቪዲዮ ያው ደስ ብሎኛል። እንግዲህ ደግሞ ሁሌም ከአመት አመት ይመላለስባት እያላችሁ አያምርም? ይህን ይመስላል። አያችሁ ዳባችንም ማሻላ ለብሶ እንዳትሆን ቆንጅዬ ነው። ይህን ይመስላል።
እና ማሻላ ነው አይደል? ሀባይብ ገልቦቼ እና እንግዲህ ዛሬ ደስ ብሎናል። ደስ ይበላችሁ። ኑራላ እንኳንም ተወለድሽልን ብለናል። እና እኛ እንግዲህ ቀለል አድርገን በዚህ መልኩ ዲኮር ሰርተንላታል። ያው እንግዲህ ኬክ አልጠለብንም። ኢንሻአላህ መረታኔ መረታኔ ሰዊ ኬካ ያምራላ። እና እንደዚህ ላሳያችሁ።